በሰማያት ካሉት እልፍ አላፍ መላእክት መካከል ስማቸው ከፍ ብሎ የሚጠራ ግርማቸው የሚያስፈራ ምልጃቸው ፈጥኖ የሚደርስ ሊቀ መላእክት አሉ። ከነዚህ መካከል አንዱ የሆነው ስሙ የእግዚአብሔር ፊት የሚል ትርጉም የሚሰጠው የንስሐና የተስፋ መልአክ በመባል የሚታወቀው የሰይጣናት አሳዳጅና የአጋንንት መድፍ የሆነው ቅዱስ ፋኑኤል ነው። ብዙዎቻችን ስለ ቅዱስ ሚካኤል የኃያልነት ሥራ፣ ስለ ቅዱስ ገብርኤል ብስራት፣ ስለ ቅዱስ ሩፋኤል ፈዋሽነት ሰምተን ይሆናል። ነገር ግን በዚህ ቪዲዮ ብዙዎች ስለማያውቁት አንድ ኃያል መልአክ እንነግራቸዋለን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ውስጥ እንደ ዕንቁ የተወደደ የእመቤታችን የቅድስት ድንግል ማርያም ልዩ ባለውለታ የሆነውን የዚህን ታላቅ መልአክ ታሪክ ምን ያህሎቻችን እናውቃለን? ይህ ወደ ሰማያዊ ጉባኤ የምንጓዝበት የቅዱስ ፋኑኤልን ማንነት፣ በእግዚአብሔር ፊት ያለውን ክብር፣ ለሰው ልጆች ያለውን ጥልቅ ፍቅርና በተለይም ደግሞ የአምላክ እናት የሆነችውን ቅድስት ድንግል ማርያምን በቤተ መቅደስ ሳለች እንዴት እንደመገባትና እንደረዳት የምንመረምርበት መንፈሳዊ ጉዞ ነው። የዚህን ቅዱስ መልአክ ረድኤትና በረከት አብረን እንካፈላለን። ልቦን ለዚህ ሰማያዊ ሚስጥር ከፍተው ጉዞውን ይጀምሩ። ወደዚህ መንፈሳዊ ቻናል ስትመጡ የመጀመሪያችሁ ከሆነ ሰብስክራይብ በማድረግ ይቀላቀሉን። ነባር ቤተሰቦቻችን ደግሞ እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትውፊት ውስጥ ቅዱስ ፋኑኤል ከሰባቱ ሊቃነ መላእክት አንዱ ሲሆን በክብርና በስልጣኑም ከፊት ከሚቆሙት አራቱ አበይት መላእክት መካከል ይመደባል። ፋኑኤል የሚለው ስም ከዕብራይስጥ ቋንቋ የተወሰደ ሲሆን ትርጉሙም የእግዚአብሔር ፊት ማለት ነው። ይህ ስያሜ ብቻውን የመልአኩን ከፍ ያለ ክብርና ለእግዚአብሔር ያለውን ቅርበት የሚመሰክር ነው። የእግዚአብሔርን ፊት ማየት ማለት በመለኮታዊው ብርሃን መኖር፣ ከምስጢሩ መካፈልና የትእዛዙ ቀጥተኛ አስፈጻሚ መሆን ማለት ነው። በቤተክርስቲያናችን ጥንታዊ መጽሐፍ በሆነው በመጽሐፈ ሄኖክ ላይ ቅዱስ ፋኑኤል ከሦስቱ ሊቃነ መላእክት ጋር ሆኖ በልዑል ዙፋን ፊት ሲያመሰግን ተገልጿል። ሄኖክ በመጽሐፉ እንዲህ ሲል መሰከረ። ከዚያም በኋላ እልፍ ጊዜ እልፍ የማይቆጠሩና ቁጥር የሌላቸውን አየሁ። በጌታ ዙፋን ፊት ቆመው ነበር። በአራቱም የጌታ ማዕዘናት አራት ፊቶችን አየሁ። አራተኛው ድምፀ ሰይጣናትን የሚያባርርና ወደ ጌታ ዙፋን ፊት ቀርበው በምድር ላይ የሚኖሩትን እንዳይከሷቸው የሚከለክላቸው የሰማሁት እርሱ ቅዱስ ፋኑኤል ነው። መጽሐፈ ሄኖክ ምዕራፍ 10 ከቁጥር 7። ይህ ምስክርነት ለቅዱስ ፋኑኤል ሁለት ታላላቅ ኃላፊነቶችን ይሰጠዋል። አንደኛ፣ እርሱ በኃጢአት የወደቁ በበደል የተጎዱ ነፍሳት ወደ ንስሐ እንዲመለሱና ተስፋቸው እንዲለመልም የሚረዳ መልአክ ነው። ሰዎች በሰሩት ኃጢአት ተስፋ ሲቆርጡ የሰይጣን ክስ ልባቸውን ሲሰብረው ቅዱስ ፋኑኤል ተስፋ አለህ፣ ንስሐ ግባ የሚለውን ሰማያዊ ድምፅ በሕሊናቸው ያሰማል። የዘላለም ሕይወትን ለሚወርሱ ሰዎች ተስፋቸው እንዲጸና ያደርጋል። ስለዚህም የንስሐና የተስፋ መልአክ በመባል ይታወቃል። ሁለተኛ፣ ሰይጣን በቀንም በሌሊትም በሰው ልጆች ላይ ክሱን በእግዚአብሔር ፊት ያቀርባል። የሰውን ውድቀትና ኃጢአት እያሳየ ይህ ፍጡር ያንተ ምሕረት አይገባውም በማለት ይከራከራል። ቅዱስ ፋኑኤል ግን በሄኖክ መጽሐፍ እንደተገለጸው እነዚህን ከሳሾች የሚከለክልና የሚያባርር ነው። ለንስሐ ለሚዘጋጁት ጠባቂ ሆኖ ይቆማል። የእግዚአብሔርን ምሕረት እንዲያገኙ ይማልዳል። በተጨማሪም ሰዳዴ ሰይጣናት ወመድፍና አጋንንት ወይም በአማርኛው ሰይጣናትን የሚያሳድድና አጋንንትን የሚያዳፍን ተብሎ ይጠራል። ይህም በምድር ላይ ሰዎችን በሚያሰቃዩ በሚያሳስቱና ወደ ኃጢአት በሚመሩ እርኩሳን መናፍስት ላይ ታላቅ ሥልጣን እንዳለው ያሳያል። ስለዚህም ምዕመናን በአጋንንት ፈተና ሲሰቃዩ፣ በክፉ ሕልም ሲታወኩና በሕይወታቸው ውስጥ የሰይጣን እጅ እንዳለ ሲሰማቸው የቅዱስ ፋኑኤልን ስም ጠርተው ይማጸኑታል። እርሱም በብርሃን ሰይፉ ጨለማውን እየገፈፈ እርኩሳን መናፍስትን አስወግዶ ሰላምን ይመልሳል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ፋኑኤል ዓመታዊ የንግስ በዓሉ በታኅሳስ 3 ቀን በታላቅ ድምቀት ይከበራል። ወርሃዊ መታሰቢያውም በየወሩ በሦስተኛው ቀን ነው። በዚህ ቀን ምዕመናን በስሙ በተሰየሙ አብያተ ክርስቲያናት ተገኝተው ይማጸኑታል። ድርሳኑን ያነባሉ፣ በቃል ኪዳኑም ይማጸናሉ። እርሱም ስሜን ለጠራ መታሰቢያዬን ላደረገ በችግሩ ጊዜ ለተማጸነኝ ፈጥኜ ደርስለታለሁ በማለት የገባውን ቃል ኪዳን እንደሚፈጽም ያምናሉ። የቅዱስ ፋኑኤልን ክብርና ሞገስ ከፍ ከሚያደርጉት ታሪኮች ሁሉ በላይ እንደ ዘውድ የሚደፋለት አንድ ታላቅ ታሪክ አለ። ይኸውም የአምላክን እናት የዓለምን ብርሃን በለሆሳስ ክንፎቹ ጋርዶ በሰማያዊ ማዕድ የመገበበት በቤተ መቅደስ ለብቻዋ ስትኖር ልዩ ጠባቂና መጋቢ ሆናት ታሪክ ነው።
ይህ ታሪክ መጋቤ ድንግል ወይም የድንግል መጋቤ የሚለውን የክብር ስያሜ አሰጥቶታል። ቅድስት ድንግል ማርያም እናቷ ቅድስት ሐናና አባቷ ቅዱስ ኢያቄም ልጅ አጥተው ሲያዝኑ ልጅ ብንወልድ ለእግዚአብሔር አገልጋይ አድርገን እንሰጣለን ሲሉ የተሳሉትን ስለት ለመፈጸም ድንግል ማርያምን በ3 ዓመቷ ወደ ቤተ መቅደስ አስገቧት። ያቺ ትንሽ ብላቴና ወደፊት ዓለምን የሚዋጅ አምላክን በማኅፀኗ የምትሸከም ከሴቶች ሁሉ ተለይታ የተባረከች መሆኗን በወቅቱ የሚያውቁት ጥቂቶች ነበሩ። ሊቀ ካህናቱ ዘካርያስ ሕፃኗን ማርያምን ከወላጆቿ እጅ ተቀብሎ ወደ ቅድስተ ቅዱሳን አስገባት። ቅድስተ ቅዱሳን ሊቀ ካህናቱ እንኳን በዓመት አንድ ጊዜ ብቻ የሚገቡባት የግርማው የአምላክ ታቦት ያለባት እጅግ የተቀደሰችና የተለየች ቦታ ነበረች። ነገር ግን መንፈስ ቅዱስ በዘካርያስ ላይ አድሮ ይህች ሕፃን ተራ ሕፃን እንዳልሆነች እርሷ ራሷ የታቦተ ጽዮን ምሳሌ የአዲሱ ኪዳን ማኅደር እንደሆነች ገለጸለት። ስለዚህም ማንም ሴት ገብታ በማታውቀው በዚያች ቅዱስ ስፍራ እንድትኖር ፈቀደላት። እመቤታችን በቤተ መቅደስ መኖር ከጀመረች በኋላ ሊቀ ካህናቱ ዘካርያስና ሌሎችም ካህናት ይህችን ሕፃን ምን እንመግባታለን? እንዴትስ እናኖራታለን? በማለት መጨነቅ ጀመሩ። የሰው ምግብ ለዚህች ንጽሕት ፍጥረት የሚገባ እንዳልሆነ ልባቸው ያውቅ ነበር። በምድራዊ ነገር ብቻ ልትመገብ እንደማይገባት መንፈሳዊ ሕሊናቸው ይነግራቸው ነበር። እነርሱ በዚህ ሲመካከሩና ሲጨነቁ ልዑል እግዚአብሔር ለወደፊት እናቱ የሚሆን ሰማያዊ መጋቢን አዘጋጅቶ ነበር። በድንገትም ታላቅ ብርሃን በቤተ መቅደሱ ውስጥ በራ። ሊቀ መላእክት ቅዱስ ፋኑኤል ክንፎቹን ዘርግቶ በእጁም ሰማያዊ ህብስትና በብርሃን ጽዋ ሰማያዊ መጠጥ ይዞ ከሰማይ ወረደ። ይህን ያዩት ካህናት በፍርሃት ተዋጡ። ግርማውና ክብሩ ልባቸውን አናወጠው። መልአኩ ወደ እነርሱ ሳይሆን በቀጥታ ወደ ድንግል ማርያም አመራ። ከዚያች ቀን ጀምሮ ለ12 ዓመታት ያክል ቅዱስ ፋኑኤል የእመቤታችን የግል መጋቢ ሆነ። በየቀኑ ከሰማያዊ ማዕድ ህብስትና መጠጥ እያመጣ ይመግባት ነበር። ይህም ምግብ ተራ ምግብ አልነበረም። የነፍስንና የሥጋን ቅድስና የሚጠብቅ ከኃጢአት ሐሳብ የሚያርቅ ሰውነቷን ለመንፈስ ቅዱስ ማደሪያነት የሚያዘጋጅ ልዩ ሰማያዊ ምግብ ነበር። በድርሳነ ፋኑኤል ላይ እንደተጻፈው መልአኩ ሲመግባት በክንፎቹ ይጋርዳት ነበር። ይህ ትልቅ ምስጢር አለው። በቤተ መቅደስ ውስጥ የነበሩ ሁሉ ይህንን ተአምር ለማየት የተገባቸው አልነበሩም። የሰይጣን ቅናትና ክፉ ዓይን እንዳያገኛት በክንፉ እየጋረደ ምስጢሩን ይጠብቅ ነበር። እመቤታችን የንጽህናና የቅድስና ጥግ ናት። የመልአኩ ክንፍ መጋረድ ለንጽህናዋ የሚደረግ ጥንቃቄና ለወደፊት ለምትሸከመው መለኮታዊ ክብር የሚሰጥ የሰማይ ዕውቅና ነበር። እናት ልጇን በእቅፏ እንደምትከልለው ቅዱስ ፋኑኤልም የአምላክን እናት በክንፉ ከልሎ ይመግባት ነበር። ይህም የእግዚአብሔር ልዩ ጥበቃና ፍቅር በእርሷ ላይ እንደነበር ያሳያል። ይህን ታሪክ ስንሰማ ቅዱስ ፋኑኤል ነቢዩ ኤልያስን በኮሬብ ተራራ ስር በመላእክት ምግብ እንደመገበው እናስታውሳለን። ነገር ግን ለእመቤታችን ያደረገው አገልግሎት እጅግ የላቀና የተለየ ነው። ኤልያስን የመገበው ለሥጋዊ ጉዞ ብርታት እንዲሆነው ሲሆን እመቤታችንን የመገበው ግን ለመላው የሰው ልጅ የመዳን ጉዞ መጀመሪያ ለሆነው ለመለኮታዊው ጽንስ ማደሪያ እንድትሆን ሰውነቷንና ነፍሷን ለማዘጋጀት ነበር። በዚህም ምክንያት ቅዱስ ፋኑኤል መጋቤ ድንግል ተብሎ ሲጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ልባቸው በደስታ ይሞላል። እርሱ ለእመቤታችን ያሳየውን ፍቅርና እንክብካቤ እያሰቡ ለእናትህ እንዲህ የሆንክ ለእኛ ለልጆችህማ እንዴት አትሆን እያሉ በምልጃው ይተማመናሉ። በታኅሳስ 3 ቀን በዓሉ ሲከበር በቤተ ክርስቲያን መናን ያወረድክ ፋኑኤል አንተ አይደለህምን? ለማርያምስ መናን ያወረድክ አንተ አይደለህምን? እየተባለ የሚዜመው ወረብ ይህንኑ ያስታውሳል። ይህ ዝማሬ የመልአኩን ታላቅ ውለታና ከእመቤታችን ጋር ያለውን ልዩ ግንኙነት ለዘላለም ይመሰክራል። የሊቀ መላእክት የቅዱስ ፋኑኤል ኃይልና ሥልጣን በንድፈ ሐሳብ ብቻ የሚነገር ሳይሆን በተጨባጭ የሰው ልጆች ሕይወት ውስጥ የተገለጠና ዛሬም ድረስ የሚገለጥ ነው። ስሙን ጠርተው በቃል ኪዳኑ ታምነው የለመኑትን ሁሉ ከችግራቸው እንደሚያላቅቅ የሚመሰክሩ ብዙ ተአምራት በድርሳኑ ላይ ተመዝግበዋል። ከነዚህም መካከል የመልአኩን የኃይል ሥራ የሚያሳዩ 2 ተአምራትን እንመልከት። የመጀመሪያው ተአምር በሰይጣን እስራት የነበረችው ነፍስ። በድሮ ዘመን በጎንደር ከተማ አካባቢ እጅግ ባለጸጋ የነበረ አንድ ነጋዴ ይኖር ነበር። ይህ ነጋዴ በንግዱ ዓለም ስኬታማ ቢሆንም ልቡ ከእግዚአብሔር የራቀና በገንዘብ ፍቅር የተጠመደ ነበር። ለድሆች እጁን የማይዘረጋ የቤተ ክርስቲያንን ደጅ የማይረግጥ በዓላትን የማያከብርና በሥጋዊ ደስታ ብቻ የተጠመደ ሰው ሆነ። በዚህ ሁኔታ ምክንያት ሰይጣን በሕይወቱ ላይ ቀስ በቀስ ሥልጣን አገኘ።
በመጀመሪያ በገንዘቡ ላይ ያልተጠበቀ ኪሳራ መጣበት። ንግዱ ሁሉ መበላሸት ጀመረ። ከዚያም በቤተሰቡ ውስጥ ሰላምን አሳጣው። ከሚስቱና ከልጆቹ ጋር በየቀኑ ጠብና ክርክር ሆነ። በመጨረሻም ሰይጣን በቀጥታ በራሱ ላይ ኃይሉን አሳየ። ነጋዴው ሌሊት እንቅልፍ አጣ። አስፈሪ ቅዠቶች ያሰቃዩት ጀመር። በቀን ደግሞ ምክንያቱ ያልታወቀ ፍርሃትና ጭንቀት ይወረው ጀመር። አንተ የተረገምክ ነህ፣ መጨረሻ ጥፋት ነው የሚሉ የሹክሹክታ ድምጾች በጆሮ ያቃጭሉበት ጀመር። ሰውነቱ እየከሳ፣ ፊቱ እየጠቆረ፣ አእምሮም እየተለወጠ መጣ። ቤተሰቦቹ ወደ ተለያዩ ጠቢባንና ፈዋሾች ቢወስዱትም ነገር ግን መፍትሄ ሊገኝለት አልቻለም። ችግሩ ስጋዊ ሳይሆን መንፈሳዊ እንደሆነ ማንም አልተረዳለትም። አንድ ቀን ይህ ነጋዴ በከፍተኛ ተስፋ መቁረጥ ውስጥ ሆኖ ከቤቱ ወጥቶ ሲንከራተት መንገዱ በአንዲት ትንሽ የገጠር ቤተክርስቲያን አጠገብ አለፈ። በዚያች ቀን የቅዱስ ፋኑኤል ወርሃዊ መታሰቢያ በዓል ነበር። ከቤተክርስቲያኑ ውስጥ ካህኑ የቅዱስ ፋኑኤልን ድርሳን ሲያነቡ ይሰማ ነበር። ካህኑ ድምፁ ከፍ ብሎ እንዲህ ሲል ሰማ። የሊቀ መላእክት የቅዱስ ፋኑኤል ስሙ የእግዚአብሔር ፊት ማለት ነው። እርሱ በተስፋ መቁረጥ ውስጥ ለወደቁ ተስፋቸው ነው። በሰይጣን ለታሰሩት ፍቻቸው ነው። እርኩሳን መናፍስትንም እያሳደደ ወደ ጥልቁ ይጥላቸዋልና በእርሱ የሚታመን አያፍርም። ይህንን ቃል በሰማ ጊዜ በነጋዴው ልብ ውስጥ አንድ የብርሃን ጭላንጭል ብልጭ አለ። ለመጀመሪያ ጊዜ ችግሩ የሰይጣን እስራት ሊሆን እንደሚችል ተረዳ። ሳያስበው እግሮቹ ወደ ቤተክርስቲያኑ መሩት። በሩ ላይ ደርሶ በፍርሃት ቆመ። ወደ ውስጥ ለመግባት አልደፈረም። ካህኑ ድርሳኑን አንብበው ሲጨርሱ ሕዝቡ የቅዱስ ፋኑኤል ጸሎትና ምልጃ ከሁላችን ጋር ይሁን ብለው ሲጸልዩ ነጋዴው በድንገት በታላቅ ድምጽ ጮኸ። በውስጡ የነበረው ርኩስ መንፈስ ሊቋቋመው አልቻለምና ፋኑኤል የእግዚአብሔር ፊት ምን አገባህብኝ? ለምን ታቃጥለኛለህ? ይህ ሰው የኔ ነው እያለ በሰውየው አንደበት መናገር ጀመረ። ካህኑና ምዕመናኑ ደንግጠው ወደ በሩ ሲመለከቱ ያንን የተጨነቀ ነጋዴ አዩት። ካህኑ ወዲያውኑ በእጃቸው የያዙትን መስቀል ይዘው ወደ እርሱ ቀረቡና በእግዚአብሔር ስም አንተ ርኩስ መንፈስ ማን ነህ አሉት። መንፈሱም እየተንፈራገጠ እኔ የገንዘብና የተስፋ መቁረጥ መንፈስ ነኝ፣ ይህን ሰው በእጅ ያስገብቸዋለሁ፣ አላውቀውም አለ። ካህኑም በልበ ሙሉነት አንተ ውሸታም፣ ዛሬ የሰይጣናት አሳዳጅ የአጋንንት መድፍን የሆነው የቅዱስ ፋኑኤል በዓል ነው። በዚህች ቅዱስ ቀን በዚህ ሰው ላይ ስልጣን የለህም። በሊቀ መላእክት በቅዱስ ፋኑኤል ስምና ስልጣን ከዚህ ሰው እንድትወጣና ወደ ጥልቁ እንድትሄድ አዛሃለሁ አሉት። ይህን እንደተናገሩ ነጋዴው በኃይል መሬት ላይ ወደቀ። ለጥቂት ደቂቃዎች ያክል እንደሞተ ሰው ተዘረጋ። ከዚያም ቀስ ብሎ አይኖቹን ከፈተ። ፊቱ ላይ የነበረው የጭንቀትና የፍርሃት ጥላ ተገፎ በምትኩ ሰላምና እርጋታ ይታይበት ነበር። የት ነው ያለሁት ሲል በደከመ ድምጽ ጠየቀ። ከዚያች ሰዓት ጀምሮ ነጋዴው ሙሉ በሙሉ ዳነ። ያሰቃየው የነበረው ድምጽም ሆነ ቅዠት ተወው። ልቡም በንስሐ ተሰበረ። ሀብቱንና ንብረቱን ለእግዚአብሔር ክብር ማዋል ጀመረ። ለድሆች መጸወተ፣ አብያተ ክርስቲያናትንም ረዳ። በተለይም በዓሉ በተከበረበት በዚያች ትንሽ ቤተክርስቲያን ውስጥ ለቅዱስ ፋኑኤል መታሰቢያ ትልቅ የብር መቅረዝ አሰርቶ አስገባ። በሕይወት ዘመኑ ሁሉ በየወሩ በሶስተኛው ቀን እየመጣ ከጨለማ ወደ ብርሃን ከሰይጣን እስራት ወደ ነጻነት ያወጣኝን የፋኑኤልን አምላክ አመሰግናለሁ እያለ ይመሰክር ነበር። ሁለተኛው ተአምር በንጉሱ ፍርድ የተበደለችው መበለት። በአክሱም ዘመነ መንግስት አንዲት መበለት ሴት ነበረች። ባለቤቷ ከሞተ በኋላ የቀረውን ትንሽ መሬት እያረሰች ልጆቿን ታስተዳድር ነበር። ነገር ግን ከእርሷ መሬት አጠገብ ርስት የነበረው አንድ ኃይለኛና ባለስልጣን ሰው የእርሷን መሬት በጉልበት ለመውሰድ አስቦ በሐሰት ከሰሳት። ይህ መሬት የአባቶቼ ርስት ነው፣ ይህች ሴት በጉልበት ወስዳብኛለች በማለት ለንጉሱ አቤቱታ ቀረበ። ንጉሱም ባለስልጣኑን ያምነው ስለነበርና እርሱ ያቀረባቸው የሐሰት ምስክሮችም አሳማኝ ስለነበሩ ነገሩን ሳያጣራ ለዚያ ሰው ፈረደለት። የመበለቲቱ መሬት ተወስዶ ለባለስልጣኑ ተሰጠ። ያቺ ምስኪን መበለት እንባዋ እንደ ጅረት እየወረደ አምላከ እስራኤል አንተ የመበለቶችን ፍርድ አታጣምምም፣ የድሆችንም ጩኸት ትሰማለህ፣ ፍርዴን አንተ ፍረድልኝ እያለች ወደ እግዚአብሔር ጮኸች። በዚያች ሌሊት በሕልሟ ነጭ ልብስ የለበሰ ፊቱ እንደ ፀሐይ የሚያበራ ግርማ ሞገስ ያለው መልአክ ተገለጠላትና አታልቅሺ፣ እኔ የንስሐ መልአክ ፋኑኤል ነኝ። እግዚአብሔር እንባሽን አይቷል። ነገ ንጉሱ ወደ አደባባይ ለፍርድ ሲወጣ ሄደሽ በቅዱስ ፋኑኤል ስም ፍርዴን እንደገና ተመልከትልኝ በዩ፣ ልቡን እኔ መልስለታለሁ አላት። በማግስቱ መበለቲቱ ልቧ በድፍረት ተሞልቶ ወደ ንጉሱ አደባባይ ሄደች።
ንጉሡ በፍርድ ዙፋን ላይ ተቀምጦ ሳለ በሕዝቡ መካከል አልፋ ከፊቱ ተንበረከከች። ንጉሡም አንቺ ሴት ፍርድሽን አግኝተሽ የለምን? ዳግመኛ ለምን መጣሽ? ሲል በቁጣ ጠየቃት። እርሷም ግርማዊ ንጉሥ ሆይ 1000 ዓመት ንገስ። ፍርድህ በምድር ነው፣ የእግዚአብሔር ፍርድ ግን በሰማይ ነው። እኔ ግን የምማጸንህ በሰማይ በልዑል ዙፋን ፊት በሚቆመው የንጉሶች ጠባቂ በሆነው በሊቀ መላእክት በቅዱስ ፋኑኤል ስም ፍርዴን እንደገና እንድታይልኝ ነው አለችው። ንጉሡ ቅዱስ ፋኑኤል የሚለውን ስም ሲሰማ ልቡ በድንጋጤ ተመታ። ምክንያቱም በዚያች ሌሊት እርሱም አንድ ሕልም አይቶ ነበር። በሕልሙ አንድ ግርማው የሚያስፈራ መልአክ በእጁ የሚያቃጥል ሰይፍ ይዞ ከፊቱ ቆሞ ለምን የመበለቲቱን ፍርድ አጓደልክ? ለምን የሐሰት ምስክርን አመንክ? ነገ ይህችን ሴት ካልካስካትና ፍትህ ካልሰጣት ይህ ሰይፍ በአንተና በግዛትህ ላይ ይመጣል ሲል ሲያስጠነቅቀው አድሯል። ንጉሡ የመበለቲቱ ልመናና የራሱ ሕልም መገጣጠም የእግዚአብሔር ጣልቃ ገብነት መሆኑን ተረዳ። ወዲያውኑ ከዙፋኑ ወርዶ ያንን ባለስልጣንና የሐሰት ምስክሮቹን እንዲቀርቡ አዘዘ። በአዲስ ምርመራ እውነቱ ወጣ። ባለስልጣኑ በሐሰት እንደከሰሳትና መሬቷን እንደቀማት ተረጋገጠ። ንጉሡም እጅግ ተቆጥቶ ያንን ባለስልጣን ከስልጣኑ አውርዶ ለመበለቲቱ መሬቷን አስመለሰላት። በተጨማሪም ለደረሰባት በደልና እንግልት ካሳ እንዲከፍላት አደረገ። ከዚያም ወደ መበለቲቱ ዘወር ብሎ የለመንሽው በመልአኩ በቅዱስ ፋኑኤል ስም ስለሆነ ጸሎትሽ ተሰምቷል። በእውነት የእግዚአብሔር ፊት የሆነው ይህ መልአክ የንጹሐንን ፍርድ እንደማያጓድል ዛሬ ተምሬአለሁ አላት። ከዚያች ቀን ጀምሮ በየዓመቱ በታኅሳስ 3 ቀን ያ ንጉሥና የመበለቲቱ ቤተሰቦች ወደ አክሱም ጽዮን ሄደው ለቅዱስ ፋኑኤል መታሰቢያ ታላቅ ምሳ ይሰጡ ነበር። ይህ ተአምርም ቅዱስ ፋኑኤል ለተበደሉትና ፍትህ ለተነፈጉ እንዴት ፈጥኖ እንደሚደርስላቸውና የነገስታትንም ልብ ሳይቀር እንደሚመልስ ምስክር ሆኖ ለትውልድ ተላለፈ። ከእግዚአብሔር ፊት እስከ መጋቤ ድንግል ከሰዳዴ ሰይጣናት እስከ ንስሐ መልአክ የቅዱስ ፋኑኤልን ማንነትና ሥራ ስንመለከት ልባችን በፍርሃትና በአድናቆት ይሞላል። እርሱ ለእመቤታችን ያሳየው ፍቅርና እንክብካቤ ለሰው ልጆች ሁሉ ያለውን አማላጅነትና ጥልቅ ፍቅር የሚያሳይ ነው። በሰይጣን እስራት ውስጥ ለነበረው ነጋዴ ነጻነትን እንዳወጀ፣ ለተበደለችው መበለትም ፍትህን እንዳስገኘ፣ ዛሬም በልዩ ልዩ ችግሮችና ፈተናዎች ውስጥ ሆነን ስሙን ለምንጠራ ለእኛም ፈጥኖ እንደሚደርስልን እምነታችን ጽኑ ነው። ቅዱስ ፋኑኤል የንስሐ መልአክ ነው። ሕይወታችንን እንድንመረምር ከኃጢአታችን በንጹሕ ልብ እንድንመለስና ዳግም በተስፋ እንድንኖር ይረዳናል። እርሱ የሰይጣን ከሳሽነትን የሚከለክል ነው። በሰራነው በደል ተስፋ ቆርጠን ይቅርታ አይገባኝም ስንል እርሱ ግን በእግዚአብሔር ዙፋን ፊት ቆሞ ለንስሐ ለተዘጋጀ ልብ ይማልዳል። የመልአኩ የቅዱስ ፋኑኤል በረከትና ረድኤት በሁላችን ላይ ይደር። በዚህ ታላቅ መልአክ ታሪክ እንደተማራችሁበት ተስፋ እናደርጋለን። አሁን እንደተለመደው የእናንተ ተራ ነው። በእናንተ ሕይወት ውስጥ የቅዱስ ፋኑኤልን ረዳትነት አይታችሁ ታውቃላችሁ? ስለ እርሱ የሰማችሁት ሌላ ተአምር ወይም ታሪክ አለ? ወይስ እንደ አብዛኞቻችን ከዚህ በፊት ስለዚህ መልአክ ሰምታችሁ አታውቁም ነበር? ይህን ቪዲዮ አይታችሁ በልባችሁ ውስጥ የተሰማችሁን ነገር ብታካፍሉን ደስ ይለናል። ከታች በኮሜንት መስጫው ላይ ሐሳባችሁን፣ ምስክርነታችሁን ወይም ጥያቄያችሁን ጻፉልን። የእናንተ ተሳትፎ ለሌሎችም የበረከት ምንጭ ይሆናል። የሊቀ መላእክት የቅዱስ ፋኑኤል ምልጃና ጸሎት ከሁላችን ጋር ይሁን። አሜን።